ራሳችንን እንወቅ። አለብን አደራ። የወንድና ሴት መሳሳብ ተፈጥሯዊ ነው። አደምና ሐዋ ድሮም ነበሩ። እንዲፈላለጉ አድርጎ ነው አላህ ሱብሓነሁ ወተዓላ የፈጠራቸው። በስሜትም በመንፈስም በአካልም በኑሮም አንዳቸው የሌላኛው ማሟያ ናቸው። ሰው ብቻውን ጎዶሎ ነው። ሰው ብቻውን ይኖር ዘንድ መልካም አይደለም ተፈጥሯዊም አይደለም። የሰው ልጅ የተፈጠረው ከስሜት ጋር ነው። ግና ይህ ተፈጥሯዊ ስሜት በክትትል ካልተያዘና ቁጥር ካልተደረገበት ሰውን ከሰውኛ ባህሪ ሊያስወጣው ይችላል። ስርዓትና ስነ ምግባር ያሳጣዋል። የይሉኝታና የሀፍረትን ልብስ ያስወልቀዋል። ወደ እንስሳነት ይለውጠዋል። በመጨረሻም አይዋረዱ ውርደት ያዋርደዋል። ከቁጥጥር ውጭ የሆነ ስሜት በግለሰብም ሆነ በማህበራዊ ህይወት ላይ የሚያመጣው ቀውስ ከባድ ነው። አላህ ይጠብቀን፣ አላህ ይሰትረን። ፍቅር ወንጀል አይደለም ወዳጆቼ። ፍቅርማ ትክክል ነው። ትክክል የሚሆነው ግን በትክክለኛና እውነተኛ በሆነ መልኩ ከተተገበረ ብቻ ነው። በትክክለኛ አካሄድ ከተፈጸመ ነው። በትክክለኛ መንገድ ከተሄደ ነው። ትክክለኛ የሆነውን መንገድ ደግሞ ሸሪዓችን ነግሮናል። ይህን መንገድ አላህም ሰውም ውስጣችንም ያውቋል። ሰውነታችን ይቀበለዋል። ሁለመናችን ይወደዋል። የፍቅርን መስመር በተመለከተ ሃይማኖታችን ምልከታ ሰጥቶናል። አካሄዱንም ጠቁሞናል። በዚህ መልኩ ስትሄዱ ብቻ ነው ስኬታማ ልትሆኑ የምትችሉት ብሎናል። ከሸሪዓው በፊት ግን ማንኛውም ትክክለኛ አእምሮ በራሱ ትክክለኛ ነገርን ካልሆነው የመለየት አቅም የተሰጠው ስለመሆኑ መታወቅ አለበት። ስለዚህ ጤናማ አእምሮአችን የሚነግረን ነገር ትክክል ነው ማለት ነው። ያልተበረዘና ልክ በተፈጠረበት ሁኔታ ያለ ንጹህ ህሊና ከመጥፎ መንገድ ይመልሳል። ወንጀል ላይ ሲወድቁ ይወቅሳል። ስህተት ሲፈጽሙ እረፍት ይነሳል። ስለሆነም ይህ ነገር በሸሪዓው እንዴት ይታያል ብለን ከመጠየቃችን በፊት ግን በትንሹ ልንገርህ። ወንጀል ይቆረቁራል፣ ኃጢአት ይኮሰኩሳል፣ ሐራም ነገር ይረብሻል፣ ግራ ቀኝ ያስመለክታል። ጥፋት ከሰው ያስደብቃል፣ በጨለማ ያስኬዳል። ጽድቅ ነገር ግን ልቦናን ያረጋጋል፣ ውስጥን ያረካል፣ ሰላምን ይሰጣል። በአላህ ሱብሓነሁ ወተዓላ ያመነ አማኝ ከሆነበት ጊዜ ጀምሮ ልቦናው ብርሃን ነው። ሙእሚን አላህ በሰጠው ብርሃን ይመራል። ቆሻሻና ንጹህን ነገር ይለያል። አላህ ልባችንን ያበራው ዘንድ እንለምነው። እና ፍቅርም አይነት አለው እያልኳችሁ ነው። የውሸት ፍቅር አለ፣ እውነተኛ ፍቅርም ያለ ጥርጥር አለ። አብዛኛው የፍቅር ጥያቄ የሚቀርበው ከወንዶች በኩል ነውና ከወንድ አቅጣጫ ሆነን ወደ እንስቶች እናወራለን። ለእህቶችም መጠነኛ መረጃ እንሰጣለን። ከፍቅርም መካከል እንዲሁ ከመሬት ተነስቶ የሚያበር የሚያከንፋለ፣ የሚያንዘፈዝፍ የሚያንሰፈስፍ የሚያቀባዥር ፍቅር አለ። ከማይሆን ሰው ጋር የሚያጣብቅ የሚያፋቅር። ያ ፍቅር መነሻው በስራ በትምህርትም ሆነ በሌላ አጋጣሚ በተፈጠረ የዕለት ተዕለት ቀረቤታ የተነሳ ሊሆን ይችላል። ቅርርቡም ከፍ እያለ ሲሄድ መሳሳብ ይመጣል። ስህበትም መውጫ ከሌለው አጓጉል ፍቅር ላይ ይጥላል። ለምሳሌ በሃይማኖት ከማይገናኙት ሰው ጋር፣ አደገኛ ሱሰኛ ከሆነ ሰው ጋር፣
ከወንጀለኛ ሰው ጋር፣ በምግባረ ብልሹነቱ ከሚታወቅ ሰው ጋር። የዚህ አይነቱ ፍቅር አዋጭ አይደለም፣ አክሳሪ ነው። እስልምናም ህሊናም አይቀበለውም። እውነት ላይ አልተመሰረተምና አዎንታዊም አይደለምና ፍጻሜውም ያማረ አይሆንምና ወደ መጥፎ ሰው የሚመራውና የሚያመላክተው ፍቅር እንደ አደገኛ አውሬ ሊጠነቀቁት የሚገባው ነው። መድኃኒት አይደለም፣ መርዝ ነው። ፈውስ አይደለም፣ መከራ ነው። ሕይወት አይሆንም፣ ሞት ነው። ስለሆነም ሳይገቡበት ቶሎ መውጣት፣ ሳይቀጥሉት ቶሎ መቁረጥ፣ ሳይሄዱበት ቶሎ መንቃት ግድ ይላል። የውሸት ፍቅር ነውና። እውነተኛ ፍቅር እውር አይደለም። ማየት የተሳናቸውና የሚታወሩት አፍቃሪዎች ናቸው። በእውር ድንብር ተጉዘው ሆነ ብለውና ፈልገው ታውረው የፍቅርን ስም አጠለሹ። ነጭና መልካም የሆነውን ታሪኩን አበላሹ። እውነተኛ ፍቅር ያያል፣ የሚጠቅም የሚጎዳውን ያውቃል፣ ጥሩና መጥፎን ይለያል፣ የሚያተርፍ የሚያከስረውን። እውነተኛ ፍቅር ምክንያታዊ ነው፣ ዓላማና መርህ ያለው ነው። በደመ ነፍስ አይጓዝም፣ በአጉል ስሜት አይነዳም፣ አርቆ አስተዋይ ነው። አይኑ እያየ ከማይሆን ነገር ላይ አይወድቅም። ፍቅር ፍቅር ስለተባለ ብቻ ፍቅር አይሆንም። በፍቅር ስም የሚጠሩ ግና ፍቅር ያልሆኑ በርካታ ፍቅሮች አሉ። በስመ ፍቅር የተነሳ ብዙዎች ከያዙት ትክክለኛ መንገድ ወጥተዋል። ዓላማቸውን ስተዋል፣ ከመስመራቸው ተንሸራተዋል፣ እምነታቸውን ለውጠዋል። ሲጀምር ለአላህ ብለን እንጂ ለሰው ብለን የምንለውጠው ሃይማኖት መኖር የለበትም። እውነተኛ ፍቅር እውነት ነው፣ አዛኝ ነው፣ በጎ ነው፣ መልካም ነው፣ ቅን ነው፣ ግልጽ ነው፣ ፊት ለፊት ነው፣ ሚስኪን ነው፣ ፍጹም በቅንነት የተሞላ ነው። እውነተኛ ፍቅር የጀርባ አጀንዳ የለውም፣ ድብቅ ሐሳብ፣ ዓላማና ፍላጎት የለውም። ቀልቡን አስቀምጦ በምላስ አያወራም። ውስጡና ውጭው ተመሳሳይ ነው፣ አይመስልም፣ አያስመስልም። እውነተኛ ፍቅር ቁም ነገረኛ ነው፣ ሐላልን አጥብቆ ፈላጊ ነው። ጊዜያዊ ጥቅምን አስቦ አይንቀሳቀስም፣ ወረት አያጠቅመውም። ይረዳሻል بإذنillah። አላህ ስብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.